እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ተመስገን ነው። እኔ የምላችሁ አንድ ጥያቄ አለችኝና ለምንድነው ግን ሰው ከሞተ በኋላ የሚሞጋገሰው? እንደኔ ታዝባችሁታል እንዴ? ሰው ከሞተ በኋላ በቃ ነጠላይን አቀብሉኝ የምንለው ነገር በጣም እየገረመኝ እኮ ነው። በእናታችሁ ይሄ ቶፒክ አይደለም፣ ግን እንደው በእናታችሁ እስኪ ትንሽ እንወያይባት ብዬ ነው ጓደኞቼ። እንዴ አንዱ መብላት እየፈለገ ጾሙን እያደረ አንዱ አሺሻ ቤት መጠጥ ቤት ነው በቃ ብሩን ሲበትንም ያለው እንደ አንድ በሉ። ሁለተኛ ደግሞ ባንዱ ጉልበት አንደኛው ልደግ እያለ አንዱ 4-5 ስራ እየሰራ ግማሹ ስራቶ ቤቱ ኩርተም ብሎ እየኖረ እንደዚህ አይነት ኑሮ እየኖርን ስንኖር ሳንመሳሰል እየኖርን ስንኖር ሳንገናኝ እየኖርን ከሞተ በኋላ ያዙ ይልቀቁኝ እየዬ ምናምን። ኧረ በእናታችሁ እንደዚህ አይነት ነገር ወደዛ ላሽ በሉት። ኧረ አይመቸኝም በእውነት ይደብራል። መጀመሪያ መኖርን ጀምር፣ አብረን እንፋቀር፣ እንስማማ፣ እንዋደድ፣ እርስ በርስ እንያያዝ። ከሞትኩ በኋላ ማለት ምስጥ ነው። ኧረ በጣም ያስጠላል።